ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። እናንተም የምንለቃቸው መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። በመቀጠልም ወደ አርዕስተ ዜናዎቹ አለፍ። ትናንትና ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ዋነኛውን የባህር መተላለፊያ የሆነውን የሆርሙዝ ወሽመጥ ለመጠበቅ ሀገራት የጦር መርከቦችን እንዲያሰማሩ ጠይቀው ነበር። ሀገራቶችም መርከቦቻቸውን ሊልኩ እንደሚችሉ እርግጠኛ በመሆን የተናገሩ መሆናቸው አይረሳም። ጃፓን በሆርሙዝ ባህር ዳርቻ መርከቦችን የማጀብ እቅድ እንደሌላት ተናግራለች። የጃፓኑ ጠቅላይ ሚኒስትር ሳናይ ታካይቺ ለፓርላማ አባሎቻቸው እንደተናገሩት ቶኪዮ በሆርሙዝ የባህር ዳርቻ የነዳጅ ጫኝ መርከቦችን ለማጀብ የባህር ኃይል መርከቦችን የመላክ እቅድ እንደሌላትም ተናግረዋል። በተጨማሪም አውስትራሊያ የጦር መርከቦችን ወደ ሆርሙዝ የባህር ዳርቻ እንደማትልክም ተናግራለች። በሌላኛ በኩል የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ሁኔታና የሆርሙዝ የባህር ወሽመጥን ማስከፈት አስፈላጊነት ላይ መወያየታቸውን የዩኬ ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ዝርዝር መረጃውን በጥልቀት እንመለከተዋለን። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት የመጀመሪያው ቀን የጥቃቱ ሰለባ የሆኑት የቀድሞው የኢራን መሪ አያቶላ አሊ አሜኒ አሁን ላይ ለኢራናውያን ስጋት የሚሆን ምስጢርን መናገራቸውን የአሜሪካ ደህንነት መረጃውን ደርሼበታለሁ አለ። ሞጅታባ አሚኒ ብቃት የለውም እናም ለመሪነት ብሩ አይደለም በማለት የእርሳቸውን ስልጣን ተረክቦ ኢራንን ማስተዳደሩ ላይ ስጋት እንደነበራቸውም የተናገሩ መሆኑን ተዘግቧል። የእስራኤል ጦር በኢራን ውስጥ በሺዎች የሚቆጠሩ ኢላማዎችን ገና በመደብደብ እንደምትቀጥል የሀገሪቱ ጦር ቃል አቀባይ ኤፊ ደርፊን ተናገሩ። መረጃውን እንመለስበታለን። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአሜሪካና በእስራኤል የበላይነት ኢራን ላይ ከፍተኛ ውድመትን እያስከተሉ እንደነበረ ይታወቃል። በሁለት ቀን ያልቅላታል የተባለችው ኢራን ከሁለት ወገን የሚፈጸምባትን ጥቃት በመከላከል እርሷም ለሁለቱ ወገን ምላሽ በመስጠት ቆይታለች። ኢራንን እንደ ዋነኛ ማስፈራሪያ እየተጠቀመችው የነበረውን የዓለም አንድ አምስተኛ ወይም 20% የነዳጅ መተላለፊያ ሆርሙዝ ወሽመጥን መዝጋቱን እንደቀጠለች ነው። አሜሪካም አስፈላጊ ከሆነ በሆርሙዝ ወሽመጡ ለሚያልፉት መርከቦች የአሜሪካ የባህር ኃይል እጀባ ሊያደርግ እንደሚችልም የተናገረች መሆኗ አይረሳም። ለዚህ ንግግሯ ምላሽ የሰጡት የኢራን እስላማዊ አብዮታዊ ዘብ እኛም እንጠብቃለን፣ መርከቦቻቸውን ይላኩ፣ እኛም የአሜሪካን መርከቦች እንዳልነበሩ እናደርጋለን ሲሉ መዛታቸው አይረሳም። ይህ በእንዲህ እንዳለ ትናንትና ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ዋነኛውን የባህር መተላለፊያ የሆነውን የሆርሙዝ ወሽመጥ ለመጠበቅ አገራት የጦር መርከቦችን እንዲያሰማሩ ጠይቀው ነበር። ሀገራቶችም መርከቦቻቸውን ሊልኩ እንደሚችሉ እርግጠኛ በመሆን ተናግረው ነበር። መርከብ ላኩ የተባሉ ሀገራቶች የሰጡትን ምላሽ እንመልከት። ምንም እንኳ አሜሪካ ሀገራቶች የጦር መርከቦችን ወደ ሰርጡ እንድትልክ ብትማጸንም ሀገራቶቹ የሰጡት ምላሽ ግን አሜሪካ እንደጠበቀችው አይደለም። ጃፓን በሆርሙዝ ባህር ዳርቻ መርከቦችን የማጀብ እቅድ እንደሌላት ተናግራለች። የጃፓኑ ጠቅላይ ሚኒስትር ሳናይ ታካይቺ ለፓርላማ አባሎቻቸው እንደተናገሩት ቶኪዮ በሆርሙዝ የባህር ዳርቻ የነዳጅ ጫኝ መርከቦችን ለማጀብ የባህር ኃይል መርከቦችን የመላክ እቅድ እንደሌላት ተናግረዋል። በመቀጠልም ታካይቺ አጃቢ መርከቦችን ስለመላክ ምንም አይነት ውሳኔ አላደረግንም፣ ጃፓን ራሷን ችሎ ምን ማድረግ እንደምትችልና በሕግ ማዕቀፍ ውስጥ ምን ማድረግ እንደሚቻል መመርመራችንን እንቀጥላለን በማለት ለጊዜው ወደ ባህር ወሽመጡ ምንም አይነት የጦር መርከብ እንደማይልኩ ተናግረዋል። ታካይቺ በዚህ ሳምንት መጨረሻ ከትራምፕ ጋር ለመነጋገር ወደ ዋሽንግተን ዲሲ ይጓዛሉ ተብሎ ይጠበቃል። አውስትራሊያ የጦር መርከቦችን ወደ ሆርሙዝ የባህር ዳርቻ እንደማትልክ ተናግራለች። የአውስትራሊያ ትራንስፖርት ሚኒስትር ካትሪን ኪንግ ከኤቢሲ ራዲዮ ጋር ባደረጉት ቃለ ምልልስ ላይ ትራምፕ የነዳጅ መተላለፊያ መንገዱን ክፍት ለማድረግ ሀገራቶቹ የጦር መርከቦችን እንዲልኩ ከጠየቁ በኋላ አስተያየቶቻቸውን ሰጥተዋል።
የምናደርገው አስተዋጽኦ ምን ያህል እንደሆነ እናውቃለን። እስካሁንም ለተባበሩት አረብ ኤሚሬቶች በግልጽ አውሮፕላን በመከላከሉ ላይ ለማገዝ የምናደርገው እርምጃ በተለይም በዚህ አካባቢ ካሉት አውስትራሊያውያን ቁጥር በጣም ከፍተኛ ከመሆኑ አንጻር በደስታ ነው። ነገር ግን ወደ ሆርሙዝ የባህር ዳርቻ መርከብ አንልክም። ይህ ምን ያህል አስፈላጊ እንደሆነ እናውቃለን። ያ የተጠበቅንበት ወይም የምናዋጣው ነገር አይደለም። ምን ማድረግ እንዳለብን ጠንቅቀን እናውቃለን በማለት ምንም አይነት የጦር መርከብ ወደ ሆርሙዝ ሰርጦ እንደማይልኩ ገልጸዋል። አሜሪካ እርዳታ የጠየቀቻቸው ሀገራቶች ጃፓንና አውስትራሊያ ፈቃደኛ እንዳልሆኑ ቢናገሩም አንዳንድ ሀገራቶች ደግሞ የአሜሪካን የእርዳታ ጥሪ የተቀበሉ ይመስላል። የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ሁኔታና የሆርሙዝ የባህር ወሽመጥን ማስተላለፍ ወይም ማስከፈት አስፈላጊነት ላይ መወያየታቸውን የዩኬ ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ሁለቱ መሪዎች ያደረጉትን የስልክ ውይይት ለ15 ደቂቃ የዘለቀ ነው የተባለ ሲሆን ከሆርሙዝ ወሽመጥ በተጨማሪ ስታርመር በጦርነቱ ሕይወታቸውን ላጡ አሜሪካውያን ሞት የተሰማቸውን ሐዘን ገልጸዋል ተብሏል። የካናዳው ጠቅላይ ሚኒስትር ካርኒ እንዲሁ ከስታርመር ጋር እየተካሄደ ባለው ጦርነት ዙሪያ ለመነጋገር መስማማታቸውም ተገልጿል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት የመጀመሪያው ቀን የጥቃቱ ሰለባ የሆኑት የቀደሙ የኢራን መሪ አያቶላ አሊ ኻሜኒ አሁን ላይ ለኢራናውያን ስጋት የሚሆን ሚስጥር መናገራቸውን የአሜሪካ የደህንነት መረጃውን ደርሼበታለሁ ሲል ገለጸ። የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ ልጃቸው እርሳቸውን ስለመተካታቸው ጥርጣሬ እንደነበራቸው ተናግረው እንደነበረ መረጃው ያመላክታል። በ86 ዓመታቸው የሞቱት የኢራኑ የቀድሞ መሪ እርሳቸው ካለፉ በኋላ ኢራንን ማን ሊመራት እንደሚችል ያሳስባቸው እንደነበረም እና ምትክ ሊሆናቸው የሚችል ልጅም ሆነ የቅርብ ሰው እንደሌላቸውም ተናግረዋል። ስለ ልጃቸው ሙጅታባ አሚኒ የሚቀጥለውም ተናግረዋል። ብቃት የለውም እናም ለመሪነት ብሩ አይደለም በማለት የእርሳቸውን ስልጣን ተረክቦ ኢራንን ማስተዳደሩ ላይ ስጋት እንደነበራቸው ተነግሯል። በተጨማሪም አያቶላ አሊ ኻሜኒ አሁን ላይ የበላይ መሪ የሆነው ልጃቸው ሙጅታባ አሚኒ በግል ሕይወቱ ውስጥ ችግር እንዳለበት እንደሚያውቁም ተጠቅሷል። ይህ በእንዲህ እንዳለ የእስራኤል ጦር በኢራን ውስጥ በሺዎች የሚቆጠሩ ኢላማዎችን ገና መደብደብ እንደምትቀጥል የሀገሪቱ ጦር ቃል አቀባይ ኤፊ ደርፊን ተናገሩ። ቃል አቀባዩ በቴሌቪዥን ባስተላለፉት መግለጫ በየዕለቱ አዳዲስ ኢላማዎችን እየለየን ነው በማለት ኢራንን አሁንም የጥቃት ዘመቻዎች እንደቀጠለ ተናግረዋል። አክለውም የእስራኤል ጦር ኢራንና ሄዝቦላ ላይ የሚፈጽማቸውን ጥቃቶች ስጋቱ እስኪወገድና የዘመቻው ዓላማዎች እስኪሳኩ ድረስ ይቀጥላል በማለት ገልጸዋል። ውድ ተመልካቾቻችን ለሰዓቱ የነበሩ መረጃዎች እነዚህን ይመስላሉ። በቀጣይ መረጃ እስከምንገናኝ ድረስ መልካም ጊዜ ተመኘን።